እንኳን ወደ ዶንኪ ድራይቭ አፕሊኬሽን በሰላም መጡ። አሽከርካሪ ሆኖ ለመመዝገብ ድራይቨር የሚለውን ይጫኑ። ከዛም ስልክ ቁጥሮትን በማስገባት ሳይን ኢን ዊዝ ኦቲፒ የሚለውን ይጫኑ። በመቀጠልም ባስገቡት ስልክ ቁጥር አጭር የኦቲፒ ኮድ ይደርሶታል። የኦቲፒ ኮዱን ሲያስገቡ ቬሪፋይ ኦቲፒ የሚለውን ይጫኑ። ቀጥታ ወደ ዶንኪ ድራይቭ አፕሊኬሽን ያስገባውታል። በመቀጠልም የሚያሟላቸውን ዶክመንቶችን እንዲሁም መብትና ግዴታዎችን ያካትታል። ከዛም አፕሎድ ዮር ድራይቪንግ ላይሰንስ የሚለውን ፕሮፋይል ይጫኑ። በመጀመሪያ ሰሌክት ባንክ የሚለውን በመጫን ካሉት የባንክ አማራጮች ውስጥ አንዱን ይምረጡ። በመቀጠልም የባንኩን አካውንት ያስገቡ። ከዛም እታች ያለውን አፕሎድ ዮር ድራይቪንግ ላይሰንስ የሚለውን በመጫን መንጃ ፈቃድዎትን ያስገባሉ። እሱን ካስገቡ በኋላ አፕሎድ ዮር ካር ኦነርሺፕ ሰርቲፊኬት የሚለውን በመጫን ሊብሬዎትን ያስገቡ። በመጨረሻ አፕሎድ ኢንሹራንስ ኢሜጅ የሚለውን በመጫን የኢንሹራንሶትን ፎቶ ያስገቡ። ዶክመንቶትን አሟልተው ከጨረሱ በኋላ አፕዴት ነው የሚለውን ይጫኑ። ዶክመንቶት መሟላቱን ማረጋገጫ ፕሮፋይል አፕዴት ይመጣልዎታል። በመቀጠልም የመኪናዎትን መረጃ ለማስገባት ካርስ የሚለውን ይጫኑ። ከዛም አድ የሚለውን ይጫኑ። ከዛም አፕሎድ ካር ኢሜጅ የሚለውን በመጫን ግልጽ የሆነ የመኪናዎትን ፎቶ የሚያሳይ ኢሜጅ ያስገቡ። በመቀጠልም የመኪናዎትን አይነት ይመርጣሉ። ከዛም የመኪናዎትን የብራንድ ኔም ያስገባሉ። ቬሂክል ሞዴል ነምበር ወይም ደግሞ የመኪናው የተመረተበትን ዓመተ ምህረት ያስገባሉ። ቬሂክል ሬጅስትሬሽን ነምበር ማለትም የመኪናዎትን ታርጋ ያስገባሉ። በመጨረሻ አዘር ቬሂክል ኦር ድራይቨር ኢንፎ የሚለውን በመጫን የመኪናዎትን ከለር ያስገባሉ። እነዚህ ዶክመንቶች ካሟሉ በኋላ ሴቭ የሚለውን በተን ይጫኑ። አሁን በተሳካ ሁኔታ ምዝገባው ተጠናቋል። ኦኬ የሚለውን በተን ይጫኑ። ቶፕ አፕ ለማድረግ ከታች ካሉት አማራጮች ውስጥ ማይ ዋሌት የሚለውን ይጫኑ። በመቀጠልም ቶፕ አፕ ባላንስ የሚለው ላይ አድ መኒ የሚለውን ይጫኑ። ከዛም ካሉት የገንዘብ አማራጮች ውስጥ ወይም ደግሞ ማስገባት የሚፈልጉትን የገንዘብ መጠን በመሙላት አድ መኒ የሚለውን በተን ይጫኑ። ከዛም ካሉት የክፍያ አማራጮች ውስጥ አንዱን ይምረጡ። በመቀጠልም ካሉት የፔመንት አማራጮች ውስጥ አንዱን በመምረጥ ፔይ ናው የሚለውን ይጫኑ። ከዛም የሚስጥር ቁጥሮትን ያስገቡ። ፔመንቱ በተሳካ ሁኔታ መጠናቀቁን የሚያሳይ የማረጋገጫ መልእክት ይደርሶታል። እኛን ስለመረጡ እናመሰግናለን። ዶንኪ ድራይቭ 9260